እንዴት ዋላችሁ ውድ ጓደኞቼ እንዲሁም ህፃናት በመላው ዓለም የምትገኙ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዓመት በዓል እንዴት ነው ልጆች? እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? ዛሬ እንግዲህ ተመልሼ መጥቻለሁ። ከባለፈው ቀጥሎ ፊደላትን ይዤላችሁ መጥቻለሁ። ከባለፈው ቀጥለን እንማማራለን። የቤት ስራ ሰርቶ ያላከልኝ ተማሪ አለ። የቤት ስራ ስሩና ላኩ። ቴሌግራም ላይ የቤት ስራችሁን ሰርታችሁ በቴሌግራም ላኩልኝ። በባለፈው የተወሰኑ ልጆች ናችሁ የላካችሁት፣ ሌሎቻችሁ አላካችሁምና ሰርታችሁ ላኩልኝ። እሺ። በተረፈ ዛሬ ከባለፈው ቀጥለን ባለፈው የቆምነው ምን ላይ ነበረ? እስቲ ማን የሚያስታውሰኝ ጻፉልኝ እስቲ። ባለፈው የቆምነው የት ላይ ነው? ማንኛው ሆሄ ላይ ነው? የትኛውን ሆሄ ተምረን ነው መጨረሻ ላይ ያስተማርኳችሁ ማለት ነው? የትኛውን ሆሄ ነው ያስተማርኳችሁ? እስቲ የሚያስታውሰኝ ቶሎ ጻፉልኝ። ያጠናችሁ ከሆነ ታስታውሱኛላችሁ። የመጨረሻው ሆሄ ነ ላይ ነው የቆምነው። ባለፈው ያየነው የቸ ዘሮችን የአ ዘሮችንና የነ ዘሮችን ነው። አ ኡ ኢ አ ኤ እ ኦ ከዛ ከአቀጥሎ ደግሞ የመጀመሪያው ቸ ቹ ቺ ቻ ቼ ች ቾ የመጨረሻው ነ ኑ ኒ ና ኒ ን ኖ። እነዚህ ነው አይተን የቆምነው አይደል ባለፈው። ዛሬ ደግሞ ከማን እንቀጥላለን? ከኘ ላይ እንቀጥላለን። ከኘ ቀጥለን በእያንዳንዱ ሁለት ቃላት መሰርትላችኋለሁ። እናንተ ደግሞ በሚቀሩት ቃላት መሰርታችሁ ትልኩልኛላችሁ። ዋናው ምንድነው? ዘሮቻቸውን በደንብ ማወቅ ነው። ለምሳሌ የሃን ዘር ስንማር ስንት አይነት ሀ አለ ብያችኋለሁ? ሁለት አይነት ሀ አለ ብያችኋለሁ። እነሱም ሀሌታዋና ሐመሩሃ። ታስታውሳላችሁ አይደል ልጆች? ሀሌታዋና ሐመሩሃ። ሀሌታዋ ወደ ላይ ምንድነው ብያችኋለሁ? እዚህ ጋር ጽፌ ላሳያችሁ ለማስታወስ ያክል። አይ ሞመንት ለማስታወስ ያክል ሀሌታዋን ያስተማርኳችሁ። እስቲ ቪዲዮውን ካገኘሁት ሀሌታዋ ያስተማርኩትን የሃንዘሮች ያስተማርኩበትን ላውጣላችሁ። እዚህ ይሄንኛው ወረ ነው። እዚህ ዩቲዩብ ላይ ሄዳችሁ ለማስታወስ ዩቲዩብ ቻናል አብሰላም ዮር አምሃሪክ ቲቸር የሚለው የሚታያችሁ ከሆነ እዚህ ጋር ዮር አምሃሪክ ቲቸር የሚል አለ። ዩቲዩብ ላይ ሄዳችሁ ሲጠፋባችሁ እዚህ ዩቲዩብ ቻናል ላይ ገብታችሁ መከለስ ማየት እዩዋቸው። ያስተማርኩትን እዛ ላይ ጭንላችኋለሁ። እሺ፣ ሁሉንም የተማራችሁትን እዛ ላይ ታገኛላችሁ። ዮር አምሃሪክ ቲቸር ዩቲዩብ ቻናል ስሙ ዮር አምሃሪክ ቲቸር ነው። እዛ ላይ ሄዳችሁ ታገኙታላችሁ። ትንሽ ከፍ ላድርግላችሁ እንዲታያችሁ ማለት ነው። አይ ሞመንት ይሄ ነው ፕሮፋይል ፒክቸሩ። ዮር አምሃሪክ ቲቸር ብላችሁ ስትገቡ ይሄን ፕሮፋይል ፒክቸር ታገኛላችሁ። የዩቲዩብ ስሙ ዮር አምሃሪክ ቲቸር ነው። የተማራችሁትን እዛ ላይ ታገኛላችሁ። እሺ ልጆች፣ እና ከልሱት። እኔ አስተምሬ በሄድኩት ብቻ አትተውት፣ ከልሱ። ይጠቅማችኋል። ስማችሁን በአማርኛ ትጽፋላችሁ፣ መጽሐፍ ቅዱስ በአማርኛ ታነባላችሁ። በአማርኛ የተጻፉ ነገሮችን ሰው አንብቡልኝ ከምትሉ ይልቅ ራሳችሁ ታነባላችሁ። እሺ። እና እኔ አስተምሬ ያስተማርኩትን ዩቲዩብ ላይ ጭንላችኋለሁ። እናንተ ደግሞ እዛ ላይ ሄዳችሁ ከልሱ። እሺ።
እና አሁን እንጀምራለን። የአብ ከዛሬ እንጀምርና አብረን እንማማራለን። የቤት ስራ ሰርታችሁ ትልኩልኛላችሁ። እሺ እንጀምር። ወደ ዛሬ ትምህርታችን ሄድ። የዛሬው ትምህርታችን የሚጀምረው ከኘ ነው። ኘ እዚህ ጋር ኘ ኙ ኒ ኛ ኚ ኝ ኞ ኘ። እስቲ በሉ ኘ ከኔ ጋር ኘ ኙ ኒ ኛ ኚ ኝ ኞ። በምንድን ነው የምታነቡት? ኘ ስታነቡ ከላይ ትናጋችሁ። ትናጋ ማለት የላይኛው የላንቃ ክፍላችን አለ። በትናጋ በላይ ነው ኘ። ከንፈራችሁ ከትናጋችሁ ጋር ነው የምትነካካው ከላይ በኩል ማለት ነው። ኘ ስትሉ የጉሮሯችሁ ከታች ሆኖ በትናጋ ነው የምታነቡት። ጉሮሯችሁ ኘ ስትሉ ኘ እዚህ ጋር ኘ እዚህ ጋር ይነዝራል። ከላይ ግን ምላሳችሁ ትናጋችሁ ላይ ከላይኛው ከተናጋችሁ ጋር ይነካካል። ኘ ኙ ኒ ኛ ኘ ኝ ኞ። ሁሉም የሚያልከው ጥርስና ትናጋ በአንድ ላይ በመሆን ነው። ስለዚህ ሆሄያቶቹ በደንብ ለምሳሌ ኘ ሸኘ ምን ማለት ነው? ሸኘ አንድን ሰው ቤታችሁ መጥቶ ወደ ቤቱ ሊመለስ ስል ቻው ብላችሁ ትሸኙታላችሁ። ሸኘ። ሌላስ? ሶስት ቃላት መሰረተላችኋለሁ። እናንተ ደግሞ በተረፉት ቃላት ተመሰረታችሁ። መዝናኛ መዝናኛ እዚህ ጋር መዝናኛ መዝና መዝና መዝናኛ 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 መዝናኛ። ሌላ ሰኞ ሰኞ ሰ የትኛዋ ሰ ነው? ሳቱ ሰ ነው ወይስ ንጉሱ ሰ? ምንድናቸው ልዩነታቸው? ንጉሱ ሰ ራሱ ላይ ምን አላት? ዘውድ አላት። ንጉስ ለምሳሌ እዚህ ጋር ጻፍላችሁ ንጉሱ ሰ ብለናል። ራሷ ላይ ምን አላት? ዘውድ። እቺ አሁን ንጉስ የሚታያችሁ ከሆነ አይ ቲንክ እናንተ ጋር ተገልብጦ ነው መሰለኝ የሚታየው። እቺ ሰ ንጉሱ ሰ በንት ጽፏትና ከጭንቅላቷ ላይ ምን ታደርጋላችሁ? ሰረዝ። ጭንቅላቷ ላይ ንጉስ ዘውድ አላት ሰ። እቺ አሁንኛ እንደዚህ ነው። ሰውነን በዚህ ጋር በተጻፈ በ ከዛ እዚህ ጋር ዘውድ ስታረጉባት ምን ሆነች? ንጉሱ ሰ። ከዛ እሳቱ ሰ ደግሞ አንድ ሰረዝ ወደ ላይ ሁለት ሰረዝ ወደ ላይ። እዚህ ጋር ልጻፍና ላሳያችሁ። ሰ ስትጽፉ የሚታያችሁ ከሆነ እቅታ እዚህ ጋር ሰ ንጉሱ ሰ እና እሳቱ ሰ ልዩነታቸውን ጽፌ ላሳያችሁ። እቺኛ ምንድናት? ሰባርት ቆይኛ በደንብ ቦልድ አልሆነልኝም። እቺን ሰን በወረቀት ላይ ላሳያችሁ። አንድ ወረቀት ጭገዛ ውስጥ አንድ ወረቀት ንጉሱ ሰ ላሳያችሁ። ንጉሱ ሰ በይጻፋል። ከዛ ዘውድ አለው ሰ ኞ ስትጽፉ ደግሞ እቺ ከዛ ቀለበት ከዛ ወረቀት ላይ ጽፌ ላሳያችሁ። እንትም ቀይ ፓርከር እዛ ቆዳለ ሰ ከዚህናት ሰ ንጉስ ሰኞ ሰኞ
እዚህ ጋር እንደሚታያችሁ ተስፋ አደርጋለሁ። ሰኞ ሰ ባይስ ነው ሰ ይቅርታ አንዴ ፓርከር ላምጣ። እሺ አንዴ ልጆች በፓርከር ልጻፍላችሁ እንዲታያችሁ ይቅርታ ስለተነሳሁ። ሰኞ ሰ አሁን እዚህ ጋር ኞ ሰኞ ሌላ ጊዜ ዋይት ቦርድ ላይ ያሳያችኋለሁ። ሰኞ ያው ሰ ጀሆን ሰ እችት ሰ በተጽፋ እላዋ ላይ ምን አላት? ዘውድ አላት። ኞ እችት ኞ ቀለበት አላት። ከዛ ጭንቅላቷ ላይ ዘውድ ማድረግ ነው። ሰኞ ሰኞ መዝናኛ። እሺ ወደ አንሂድ አጋ ስንመጣ ሁለት አይነት አ ነው ያሉት። አንደኛው ዜሮ የምትመስለው አ ቺኛው አ፣ ሁለተኛው ሁለት አይነት አ ነው ያሉት። ይታያችኋል? የአ ዘሮች ሁለት ናቸው። የዛሬ የምናየው እቺኛው ኦ የምትመስለው ዜሮ የምትመስለው ይታያችኋል? እቺኛዋን አ ነው ምን አይ ቲንክ እናንተ ጋር ተገልብጧል። እንግዲህ እንዴት እንደማሳይ እቺኛው ዛሬ የምናየው እቺኛዋን አ ነው። እቺኛዋ አ ገና አልደረስንባትም። እቺኛዋን አ ምንድነው ልዩነታቸው? እቺ ዜሮ የምትመስል አ ነች፣ እቺኛዋ አ ነች። የምንጠቀመውስ መቼ ነው? ወደፊት አረፍተ ነገር እየሰራን ወደፊት ሐረግ ስናይ ወደፊት ስሞች ተውላጠ ስም፣ ተውሳከ ግስ እነዚህ የስም አይነቶች ስናይ ወደፊት ስለ ዘይቤ ስንማር ወደፊት ስለ የተለያዩ አማርኛ በጣም 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 ሰፊ ነው። እያንዳንዱን ስቴፕ ባይ ስቴፕ ነው። አሁን ፊደላት የአማርኛ የፊደል ገበታ እያየን ነው። የፊደል ገበታውን አንጭሪ ማማ። የአማርኛ የፊደል ገበታ እያየን ነው። የፊደል ገበታዎቹ ላይ ቃላት እየሰራን ነው። ከዛ በኋላ ምን ጀምረን አረፍተ ነገር መስራት። አረፍተ ነገር ስንሰራ ደግሞ አረፍተ ነገር ስምና ግስ ይዛል። አረፍተ ነገር ሁል ጊዜ ሁለት ነገሮች በውስጡ ያካታል። ስምና ግስ። ስም ግስ በእንግሊዘኛው ምን ይባላል? ሴንቴንስ መስት ቢ ኮምፕሊትድ ሳብጀክት ቨርብ። ሶስት ነገሮች መያዝ አለበት በእንግሊዘኛው። ሳብጀክት ቨርብ ኦብጀክት። ይሄ በእንግሊዘኛ ነው። በአማርኛ ደግሞ ስምና ግስ መያዝ አለበት አንድ አረፍተ ነገር ግዴታ። እሱን ወደፊት ቃላት ጨርሰን አረፍተ ነገር ስንገባ እያንዳንዱን እያየን እንሄዳለን። አሁን ምን ላይ ነን? ኡ ኢ አ ኤ እ ኦ ፊደል ገበታ አንቺ ኡ ኢ አ ኤ እ ኦ ያላችሁ ልጆች ከኔ ጋር በሉ እስቲ አብረን እንበል። ኡ ኢ አ ኤ እ ኦ። እሺ አየ አየ ተመለከተ። አየ ማለት የሆነ ነገር አየ። እኔ ምን እያየሁ ነው? አሁን እዚህ ጋር ምን አየሁ? የማየው ነገር ምንድን ነው? መጽሐፈ አርጋ ነው። አየ ተመለከተ። አየ ተመለከተ። ቱ ሲ እንግሊሽ ቱ ሲ ኢት። እያየን ነው እየተመለከትን ነው አይደል?
አየ ማለት በምንድነው? በአይን ነው። አየ ማለት በጆሮ አይደለም። አየ ማለት በአፍንጫ አይደለም። አየ ማለት በእጅ አይደለም። አየ ማለት በአፍ አይደለም። አየ ማለት በምንድነው? በአይን ነው። ሰማ ካልንስ በምንድነው የምንሰማው? በጆሮ። ሰማ ተይወቅ ሰማ ካልን በምንድነው? በጆሮ። ሰማ ካል በአይን አይደለም የምንሰማው፣ በአፍንጫ አይደለም የምንሰማው፣ በአፍ አይደለም የምንሰማው፣ በእጅ አይደለም የምንሰማው። እነዚህ ስንት የስሜት ህዋሳቶች አሉ ልጆች? እስቲ ንገሩን። ስንት የስሜት ህዋሳት አሉ? ማንም ይነግረኝ። የስሜት ህዋሳቶቻችን ስንት ናቸው? ስንት የስሜት ህዋሳት አሉን? እስቲ እንቁጠራቸው። 1 2 3 4 እስቲ ምን ናቸው? እንጂ አፍንጫ፣ አይን፣ ጆሮ፣ አፍ፣ ምላስ እና እጅ። የስሜት ህዋሳቶቻችን ስንት ናቸው? 1 2 3 4 5 እዚህ ጋር ምንድነው? አፍ ነው እንዴ ያልኩት? ስሜት ምላስ ለምን ይጠቅመናል? ለመቅመስ። አፍንጫ ለምን ይጠቅመናል? ለማሽተት። ጆሮ ለምን ይጠቅመናል? ለመስማት። አይን ለምን ይጠቅመናል? ለማየት። እጅ ለምን ይጠቅመናል? ለመዳሰስ። ስለዚህ የስሜት ህዋስ የሚቀጥለው ጊዜ ጠይቃችኋለሁ። በአማርኛ በዶች አይደለም ወይም በእንግሊዝኛ አይደለም። ስንት የስሜት ህዋሳት አሉን? 5 የስሜት ህዋሳቶች አሉ። እሺ አሁን ከአምስቱ የስሜት ህዋሳቶቻችን አሁን ያየነው አየ በምንድን ነው የምናየው? ማንም ይነግረኝ። አናቤል በምንድን ነው የምናየው? በአይናችን እናያለን። አመት ምን ማለት ነው? 12 አንድ ጊዜ ጠብቆኝ ስልክ ናንሳ፣ ይቅርታ። 12 የስሜት ህዋሳቶች አሉን። ከ12 ውስጥ በአንዱ ዛሬ ምን አልን? አየ፣ ተመለከተ ብለናል። አየ፣ አየ፣ አየ። ሃሎ wer ist das? Ach so, ja. Ich wollte fragen, ob Abcam Heute hast? Jetzt, ja. Oder am Donnerstag halt. Heute ist Dienstag. Ja. In der Ferienzeit haben die in der Schule? Ja, das weiß er auch nicht gesagt. Ach so. Donnerstag. Entschuldigung. Dann Donnerstag, oder? Ja. Okay. Er kommt. Vielen Dank. በጣም ይቅርታ ሶሪ፣ በጣም ይቅርታ ልጆች፣ በጣም ይቅርታ። አየ በአንደኛው የስሜት ህዋሳቶቻችን በአንደኛው አየ፣ ተመለከተ። አየ፣ ተመለከተ። አመት ማለት በአመት ውስጥ ስንት ወራት አሉ? 12 ወራት አሉ። ከ12 ወራት 1 አመት፣ 2 አመት፣ 3 አመት፣ 4 አመት። አመት። በኤ ደግሞ መንሰራን ኤሊ ምንድነው? ማንም የሚነግር እስቲ ይጨበጨብለታል። ይሄን ኤሊን የሚነግረኝ ኤሊን ታቋትም? ማንም የሚያውቃት ኤሊን የሚያውቃት? እሺ እኔ ላሳያችሁ። ኤሊ ማነች? እኔ ላሳያችሁ። ኤሊ እቺ ኤሊ ናት። የምታያት ከሆነ ታያችኋል ልጆች። ኤሊ እቺ ናት። እንስሳ ናት። በመሬትም በውሃ ውስጥ የምትኖር እንስሳ ናት። ኤሊ እቺ ናት። ክሮኮዳይል ዳስስት ይቅርታ። ኤሊ እቺ እንስሳ ኤሊ ትባላለች። ታቋታላችሁ በእርግጠኛ ናት። በአማርኛ ላታቋት ትችላላችሁ እንጂ እቺ ኤሊ ትባላለች። ኤሊ እኔ በእያንዳንዱ 3 ሰራላችኋለሁ። እናንተ ደግሞ በቀሩት ሰርታችሁ ትልኩልኛላችሁ። በካው ላይ ነን።
ኪ ካ ኬ ክ ኮ እነዚህ የከዘሮች ናቸው። ከኔ ጋር ባሉ ከ ኩ ኪ ካ ኬ ክ ኮ እስቲ እንበላለን። ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ኮ እግሯ አጭር ናት። ኮ እግሯ አጭር ናት። አሲ ኮ ማለት እግሯ አጭር፣ ኬ ማለት እግሯ ላይ ቀለበት ያለባት፣ ክ ማለት እቺ እያቸው እዚህ ጋር እንታያችኋል። እዚህ ጋር ተገልብጧል። እቺ ምንድነች? ኮ በስተግራ እግሯ አጭር፣ ኬ ቀለበት አላት እዚህ ጋር እግሯ ላይ ቀለበት አላት። ክ ደግሞ ክ ስናይ ቺ ክ ናት። በትልቁ ጽፈት አለው ክ። እነዚህ የከዘሮች ናቸው። እናንተ ደግሞ ልጆች በሚቀጥለው ቃላት በተረፉት ቃላት መስርታችሁ ቴሌግራም ላይ ግሩፕ አለኝ ዩር አማሃሪክ ቲቸር የሚል ቴሌግራም ላይ ገብታችሁ ዩር አማሃሪክ ቲቸር የሚለውን ቴሌግራም ላይ ገብታችሁ የቤት ስራችሁን ቴሌግራም ላይ ላኩልኝ። እሺ ቴሌግራም ስሜ ዩር አማሃሪክ ቲቸር ወይም ሁለት ነው ወይም ሰላም አንድ ላሳያችሁ ቴሌግራሜን። ፕሊስ ሁላችሁም እያላካችሁ ያለም ወይ ቴሌግራሙን አላገኛችሁትም? አይ ዶንት ኖ የተወሰኑ ልጆች ናቸው የሚልኩት የቤት ስራ። በተለይ ፍራንክፈርት እና ቡዝቡርግ ያላችሁ ልጆች እናንተ ናችሁ የቤት ስራ እየላካችሁልኝ ያላችሁት። በሌላ አካባቢ ያላችሁ እየላካችሁልኝ ያለም ፕሊስ ላኩልኝ የቤት ስራችሁን። ይሄ ነው የቴሌግራሙ ሰላም SELAM ይሄውን በራል ተተከበለ እሱም SELAM ታያችኋል። ሰላም ይሄ ቴሌግራም አካውንቴ ነው። በዚህ የቤት ስራችሁን ላኩልኝ። መጨረሻ ላይ ሁሌ የቤት ስራውን ሰርቶ የሚልክ ተማሪ መጨረሻ ላይ ሽልማት ሸልማለሁ። እሺ ሽልማት አለው። ሁሌ የቤት ስራውን የሰራ የሚልክ ተማሪ ዛሬ ገብቻለሁ ብሎ የሚጽፍ ተማሪ ሸልማለሁ። ሞስት ኦፍ ዘ ታይም የማስተምረው እሁድ ነው፣ ግን አሁን ቢያንስ በሳምንት 2 ቀን አስተምራችኋለሁ። አልጠፋም፣ እንደበፊቱ አስተምራችኋለሁ። ይሄ ቴሌግራም አካውንቴ ዩር አማሃሪክ ቲቸር የሚለውን ይሄ ነው። የቤት ስራችሁን ሰርታችሁ እዛ ላይ ላኩልኝ። ልጆች ወዳችኋለሁ፣ አከብራችኋለሁ። እንዲሁም ወላጆች አግዟቸው ልጆችን ፊደል ማስቆጠርን ቁጭ ብለው ራሳቸው ዩቲዩብ ላይ ዩር አማሃሪክ ቲቸር የሚለውን ሰርች አድርጉላቸው። እዚህ ጋር ማስተምረውን እዛ ላይ ጭንላቸዋለሁ። እዛ ላይ ገብተው እንዲሰሩ አድርጓቸው። ወዳችኋለሁ ልጆች፣ ደህና ሁኑ። መልካም ጊዜ። በተረፈ ሌላ ጊዜ እስከምንገናኝ ቻው።